ድርሳነ ሚካኤል፣ ድርሳነ ገብርኤል ሰባቱ ሊቃነ መላእክት ድርሳናት መጽሐፍ በእጃችሁ የሌላችሁ በቀላሉ በስልካችሁ ዳውንሎድ በማድረግ መጠቀም ትችላላችሁ። ቪዲዮውን ላይክ በማድረግ ይጀምሩ። ሰላም ክርስቶስ ይብዛላችሁ ውድ ኦርቶዶክሳውያን በየትኛውም ዓለም የምትገኙ ድርሳነ ሚካኤል፣ ድርሳነ ገብርኤል ሰባቱ ሊቃነ መላእክት ድርሳናት መጽሐፍ በእጃችሁ የሌላችሁ በቀላሉ በስልካችሁ ዳውንሎድ በማድረግ መጠቀም ትችላላችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ ቤተ ጸሎት የሚለውን አፕሊኬሽን ፕሌይ ስቶር ውስጥ በመግባት ሰርች ባሩ ላይ በአማርኛ በቀላሉ ቤተ ጸሎት ብላችሁ ሰርች በማድረግ እንደዚህ ይመጣላችኋል። እኔ ኦልሬዲ ዳውንሎድ አድርጌ እየተጠቀምኩበት ስለሆነ ኦፕን ነው የሚለው፣ ቀጥታ ኦፕን ነው ማድረገው። እናንተ ግን ዳውንሎድ አድርጋችሁ ምንም የሚያስከፍል ነገር የለም፣ ቀጥታ ዳውንሎድ ነው የሚለው። እንደዚህ ዳውንሎድ ይወርድላችኋል። በሁሉም ቋንቋዎች አሉ፣ አማርኛ፣ ግዕዝ፣ ትግርኛ፣ አፋን ኦሮሞ ሁሉም ቋንቋዎች አሉ። ስለዚህ እናንተ በምትፈልጉት ቋንቋ መጠቀም ትችላላችሁ። ስለዚህ ድርሳነ ሚካኤልን ወይም ሌሎች ድርሳናትን ለማግኘት አማርኛ የሚለውን እንነካለን። ከዛ የዕለቱ ውዳሴ ማርያም ጸሎቶች አሉ። ከዛ ቀጥሎ ድርሳን አለ። ድርሳን እንደዚህ ስንለካ የቅዱስ ገብርኤል ድርሳን፣ የሚካኤል ድርሳን እና የሰባቱ ሊቃነ መላእክት ድርሳን አለ። ይሄኛውን ስንነካው የወራቱ ድርሳኖች መስከረም፣ ጥቅምት የሚለውን እነሱ አለ። ግን ያኛው አጭሩ የዕለቱን እኛ የምንጠቀመው እሱ ከፈለጋችሁ የሰባቱ ሊቃነ መላእክት ድርሳን የሚለው ላይ ስንነካ እንደዚህ የሚካኤል የገብርኤል እያለ የሰባቱም ሊቃነ መላእክት ድርሳናት ይመጣል ማለት ነው። ስለዚህ እኛ የምንፈልገው እንደዚህ ነክተን መጠቀም እንችላለን ማለት ነው። ጽሁፉም ጎላ ያለ ነው። ምንም እንትን የሚል አይደለም። በቀላሉ እንደዚህ መጠቀም እንችላለን። በነገራችን ላይ ቤተ ጸሎት የሚለው አፕሊኬሽን ከድርሳን ባሻገር በጣም ብዙ ጸሎቶች ያሉት ነው። ስለዚህ ሁላችሁም ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ለምሳሌ መዝሙረ ዳዊት እንግባ። መዝሙረ ዳዊት እንደዚህ የዕለቱን እንነካለን። እዚህ ውዳሴ ማርያም ያዘዚህ መዝሙረ ዳዊት እንነካለን። መዝሙረ ዳዊት የሰኞ፣ የማክሰኞ፣ የሮብ እያለ በየዕለቱ የተከፋፈለ ነው ማለት ነው። የሰኞ ከ1 እስከ 30 ድረስ እንደዚህ የተከፋፈለ ነው። ሁሉም አለ። የቅዳሜ የነቢያት ጸሎት አለ። ስለዚህ ይሄን አፕሊኬሽን በእውነት ጠቃሚ ነውና ሁላችሁም ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሌላው ውዳሴ አምላክም አለው። እንደዚህ የነካችሁ ውዳሴ አምላክ ማድረስ ትችላላችሁ። ሰይፈ ስላሴ፣ ሰይፈ መለኮት፣ ውዳሴ መስቀል፣ ራእይ ማርያም፣ መንገደ በቃ ብዙ ሴቲንግ በጣም ብዙ ነው ያለውና በነገራችን ላይ ባይብልም አለው መጽሐፍ ቅዱስ ከታች በኩል እንደዚህ ስትነጉ እንደዚህ እሱንም መጠቀም ትችላላችሁ። ወደ ጸሎታችሁ ለመመለስ ሆም የሚለው እንደዚህ ተነኩና ወደ ጸሎቱ ትመለሳላችሁ ማለት ነው። ነገረ ቅዱሳን አለው፣ አንድምታ አለው፣ ስንክሳር አለው። ስንክሳርም እንደዚህ ስንክሳር ብላችሁ ስነኩት እንደዚህ ስንክሳር ይመጣላችኋል። የመስከረም ስንክሳር መስከረም 1፣ መስከረም 2 እያለ እንደዚህ በአማርና በተዋበ መልኩ ይመጣላችኋል። ስለዚህ ይሄን አፕሊኬሽን ዳውንሎድ አድርጋችሁ መጠቀም ይኖርባችኋል። ውድ ኦርቶዶክሳውያን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር ያክብርልን።